ሰላም። በዚህ ቪዲዮ የምናየው የፋይዳ መታወቂያ ከመቼ ጀምሮ ለፓስፖርት አገልግሎት እንደሚውል እናያለን። ሌላው ለቀጠሮ ስንሄድ ፋይዳን በምን መልኩ ይዘን ብንሄድ ሳንቸገር አገልግሎታችንን አግኝተን መምጣት እንደምንችል ምናይ ይሆናል። ሌላኛው ደግሞ ለአዲስ ፓስፖርት ምን አይነት ዶክመንቶች ናቸው የሚያስፈልጉት የሚለውን እናያለን። እንዲሁም ፋይዳ ለፓስፖርት አገልግሎት ያለውን ጠቀሜታ የምናይ ይሆናል። መረጃው ለሚያስፈልገው እንዲደርስ ሼር እንድታደርጉ ጠይቃለሁ። የኢሚግሬሽን እና የዜግነት አገልግሎት ከዲጂታል መታወቂያ ፕሮግራም ጋር በመተባበር ፋይዳን ለፓስፖርት በማለት ፋይዳ መታወቂያን ለፓስፖርት አገልግሎት እንደ ቅድመ ሁኔታ ለማድረግ መስማማታቸውን በቅርቡ አሳውቀዋል። ፋይዳ ለፓስፖርት አገልግሎት ቅድመ ሁኔታ መሆን የሚጀምረው የፊታችን ሰኔ 1 2017 ዓ.ም ጀምሮ ሲሆን የፋይዳ መታወቂያ ለፓስፖርት አገልግሎት ከሚያስፈልጉ ዋና ሰነዶች ውስጥ አንዱ ሆኖ በመካተት አገልግሎት ለመስጠት እንዲያስችል ዲጂታል መታወቂያ ፕሮግራም ከኢሚግሬሽን እና ዜግነት አገልግሎት ጋር በትብብር ለመስራት ከስምምነት ደርሰዋል ማለት ነው። ሁለቱ ተቋማት ማለትም የዲጂታል መታወቂያ ፕሮግራም እና የኢሚግሬሽን እና ዜግነት አገልግሎት መሀል ያደረጉት የፋይዳ መታወቂያ የጋራ የሆነ ትግበራ አገልግሎቶች ከፋይዳ መታወቂያ ጋር መተሳሰር ፓስፖርት የመስጠት አገልግሎት ላይ ከፍተኛ ጠቀሜታ ያለው ሲሆን እነዚህም እንደ ሀገር አንድ ወጥ ደረጃ ያለውና የተናበበ መረጃ በብሔራዊ ደረጃ እንዲኖር ያደርጋል። ሌላኛው ደግሞ ማንነትን በማጭበርበር የተለያዩ ሰነዶችን ለማግኘት የሚደረግን ጥረት ለመግታት እንደሚያስችል ነው ጠቀሜታው የተገለጸው። ታዲያ በተለያዩ የሀገሪቱ ክፍሎች የፓስፖርት ጥያቄ አቅርበው ከሆነ በመጠባበቅ ላይ ያላችሁ ለፓስፖርት አገልግሎት ከሰኔ 1 ቀን 2017 ዓ.ም ጀምሮ ወደ ተቋሙ ሲሄዱ በቅድሚያ ፋይዳ ተመዝግበው ልዩ ቁጥሩን ሊኖራችሁ ይገባል። ይሄ አስፈላጊ ነው ማለት ነው። በመቀጠል የፋይዳ መታወቂያቸውን በወረቀት መልክ አሳትመው ወይንም በዲጂታል ኮፒውን ስልካቸው ላይ ይዘው በመምጣት ብቻ አገልግሎት ማግኘት እንደሚችሉ አሳውቀዋል። ስለዚህ ተገልጋዮች ለአገልግሎት ወደ ተቋሙ ሲሄዱ ፋይዳን ከነዚህ መንገዶች አሁን ከምጠቅስላችሁ በአንዱ መልክ ይዛችሁ መቅረብ ይኖርባችኋል ማለት ነው። የመጀመሪያው በፋይዳ አፕሊኬሽን በኩል ይዘው ሲሆን ሌላው በወረቀት ላይ የታተመ ፋይዳ ኪዋር ኮድ ይሆናል። አሊያም ደግሞ ትክክለኛውን ኪዋር ኮድ የያዘ ሌላ አማራጭ ተጠቅመው ይዘው ሲቀርቡ የአገልግሎቱ ባለሙያዎች የመታወቂያውን ትክክለኛነት በማረጋገጥ አገልግሎት የሚሰጡ ይሆናል ማለት ነው። እንዲሁም አዲስ ፓስፖርት ለማውጣት ከሆነ የተመዘገቡት አስፈላጊ የሆኑት መረጃዎች የልደት ሰርተፍኬት አንዱ ነው፣ የቀበሌ መታወቂያ እንዲሁ አሁን ደግሞ የተባለው የፋይዳ መታወቂያ እንደ አንድ ቅድመ ሁኔታ ሆኗል ማለት ነው። ይሄ ከሰኔ 1 ጀምሮ ተግባራዊ ይሆናል ማለት ነው። አሻራ ለመስጠት ወደ ኢሚግሬሽን ተቋም ስትሄዱ ደግሞ ክፍያ ከከፈላችሁ በኋላ ሲስተሙ የሰጣችሁ ባርኮድ ያለበትን ፕሪንት በማድረግ መያዝ ይኖርባችኋል። ያለሱ አትስተናገዱ። ስለዚህ ዶክመንታችሁን በዚህ መልኩ የምታዘጋጁ ይሆናል ማለት ነው። ስለተከታተላችሁኝ ቤተሰብ ስለሆናችሁ አመሰግናለሁ። ቪዲዮ ለሚጠቅመው ሰው እንዲደርስ ሼር እንድታደርጉ ጠይቃለሁ። ቻው።